ደግመሽ እንዳታደርጊው ደግመሽ በጥፊ ነው ምልሽ ምንም ልምምጥ አያስፈልገው ምቻት ማምነት ሰላም እንዴናችሁ ሰላም እንዴናችሁ ዛሬ በአምበሲ ቲዩብ መተንላችኋል በጣም ትልቅ ያበደ ፕራንክ ይዘንላችሁ ነው የመጣ ነው ማሚ ፕራንክ ልናረጋት ነው በኑሐሚን ድራማ መታቋት ገነት ዛሬ ፕራንክ እናረጋታለን ፕራንኩም ምንድነው እኔ ጩና ነግራችኋለሁ እንግዲህ ዛሬ ሲጋራ እናጨሳለን ማለት እኔ ያጨሳለሁ ይሄ አናታላታለን ፕራንክ እናረጋታለን እና የምትለውንና የምታረገውን ሪአክሽን ደግሞ እናንተ ተከታተሉ ለሲን እየተጠበቅን ነው ሲን ግቡ ስንባል እሷ ሲጋራ እያጨሰች ነው ብዬ ሄጄን እነግራታለሁ ከዛ የማሚን ሪአክሽን የምናይ ይሆናል ስለዚህ አብራችሁን ማሚ ምን እንደምትል አብራችሁን ይውላለው የትም ሳትሄዱ ተከታተሉ በቆይታችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ እኔ እንግዲህ ምን እንደምል አላውቅም እኔ ፈርቻለሁ ነው ማሚ እኔ በጣም ነው ፈራት እንግዲህ እናያለን ምን እንደምትል አይመጡም እንዴ ምንድነው ማሚ ቶሎ ነይ እንዴ ምንድነው እኔም ተይያልኩት ነበር ምንም አልሰማለች አንቺ ነሽ አልነገርኩትም እኔ አጨሳሽ ወጭ ከምርሄና አጨሳው ነው እያጨሳሽ ነበር እንግባ ብላት እምቢ አለች ጩናዬ ምን አይነት ሰው ነሽ ግን ምን ሆነሽ ነው እንዴ ይሄ እኮ ካንቺ አይጠበቅም አረ ማሚ ምንድነው በቃ ማለት ለስራ መስረኛ እኔና አንቺ የተገናኘ ነው እዚህ ጋር የሚያገባሽ ነገር ያለ እንዴ ለምን አያገባኝም ልጅ እኮ ነሽ እንዴ ይሄን ጉድ እኮ ቤተሰቦቹ አያውቁም ኑሐሚን አንቺ ዝም ትያለሽ ይሄንን ታሪክ ታውቂ ነበር ቀድመሽ እኔ እየነገርኳት ነበር ማሚ ምንም ልትሰማኝ አልቻለችም አናት ነግሬያታለሁ አልነገርኩሽም እንዴ ተጨቃጨቅን ነበር እና ብዙ ጊዜ ነበር የምታጨሰው ማለት የግል ጉዳይ ላይ ባንገባ ደስ ይለኛል እንዳሳብ ይሄ የግል ጉዳይ አይደለም ያንቺ ነገር እኮ ሁላችንም ያሳስበናል ምንም የሚያሳስባችሁ ነገር የለም ታጨሹ መብት መስለኝ አይደል እንዴ ራሴ ስራሽናሰሪ አንቺ እኮ ልጅ ነሽ ገና ታዳጊ እኮ ነሽ እንዴት እንደዚህ አይነት ነገር ታደርጊያለሽ አይ ማሚ ሲጀመር እንትን ነው ማለት እሷን ተያት እኔ አያገባችሁም በዛ ላይ ሱስ እኮ ነው የሚሆንብሽ ሱስ ለዘላለም ማፈላቀቂው አረ ማሚ ቆይ ማለት አልተግባባንም መሰለኝ በደንብ እኔ ልንገርሽ አይደለም ቤተሰቦችሽን አፈላልጌ ሄጄ በእውነት ለእናትሽም ለአባትሽም ለቤተሰብ ነው የምናገር ይሄ ነገር አሳውቃለሁ እግዚአብሔርን ከምሬ ነው እንዴ እንዴት እንደዚህ አይነት ነገር ታደርጊያለሽ እኔ ከናንተ ይሄን አልጠብቅም ነገ ደግሞ እሷ አንቺን ትከተላለች ይሄን አታውቂም አንቺ የሚያየውን ሰው እሷ ጣል ልጅናት እንዴ ነው የምትከተለው ማለት የራሳችሁን ህይወት እኔ አሁን የራሴ ህይወት አለኝ አይደል እንዴ የራሴን ነው የምከተለው ራሴን ነው የፈለኩትን ማድረግ እችላለሁ በገንዘቤ ነው በእናንተ ገንዘብ አልገዛሁትም እኮ ይሄን ኧረ እባክሽ በገንዘቤ ሰው በገንዘቡ በሽታ ይገዛል እንዴ ያማታል እንዴ አንቺ ምንም መሰለሽ ጥሩ ነገር እያደረግሽ መሰለሽ እንዴ ቆይ ኑሐሚን ይሄን ነገር ታውቂ ነበር እኔ እሺ ስንት ጊዜ ሆነሽ ካወቅሽ ንገሪኝ እውነቱን ባለፈው አይቻት ነው ከዛ በፊት አላውቅም ነበር ስታጨስ አየኋት ባለፈው እና ዝም ትያለሽ ነገርኩታለሁ ማሚ ብዙ ጊዜ ነገርኳት ምን አገባት አይ ዝም ማለት እኮ አይደለም እዚህ ጋር ማሚ አያገባትም ነው ስለማያገባት እህቷ እኮ ማለት ነሽ እኛን እኮ ስራ ብቻ አይደለም ያገናኘን እኛ እኮ ቤተሰብ ሆነናል አሁን እኔ አንቺን ክፉ አልፈልግም የሷን ክፉ እናንተ እኔን ክፉ ትፈልጋላችሁ እኔ መኪና ቢገጭ ደስ ይላችኋል ላይክ እንደዛ ማለት ነው እኮ መኪና መግጨት ሌላ ታቆመለሽ አታቆሚ ምን ነው ታቆመው ማጨስ አንቺ ቀላል አርፉ እንዴ ምንድነው የምትይው ምንድነው ቀላል አርፉ አይ ዛሬ ማሚ ስለመጣችኝ ነው ምንሽ ደግመሽ እንዳታደርጊው ደግመሽ በጥፊ ነው ምንሽ ምንም ልምምጥ አያስፈልገው ምቻት ማምነት እንዴ ያንሳታል ሁለተኛ እዚህ ቦታ በደርሽ በእከታተልሻለሁ በማንኛውም በኩል ነው የምከታተልሽ አይደለም ማሚ ቆይ ምንም አይደለም እንዳትይ እንዴ ጩናዬ እንደዚህ አይነት ባህሪ ነው ያለሽ በጣም ነው የተናደርኩብሽ የእውነት ራሴን መቆጣጠር እስከሚያቅተኝ ድረስ እንዴ አንቺ ምንድነው እያልኩሽ ነበር አልሰማም አይ አይደለም ያገባሻል አንቺ ያገባል ማለት ነው ያገባሻል ያገባናል ለምን ያገባችሁ በላይ ያገባሻል እኔ በላሽ ነው ያታል አንቺ ስለሰራሽ እንዴት እንደሚያረጋት እንዴ
ዝም ስለተባለ አይደለም። ይሄማ የቆየ ነው። ይሄ የቆየ ነው ልንገርሽ። አሁን ቅርብ ጊዜ የተደረገ ነገር አይደለም። ለምን በውስጧ በጣም ተሰራጭቷል። ይሄ ሱሱ ማለት ነው። እና እስከዛሬኛ ስትደብቂና አይደለም ሱስ ሆነብኝ። ምን ስራችሁን ስሩ እሺ። ስራ ነው የሚያገናኘን። በቃ ወደ ዘይዱልኝ። ይሄንን ታሪክ ቤተሰቦች ያውቃሉ? ምንም አያገባችሁም። ስለ ቤተሰቦቼ ምንም አያገባችሁም። በቃ ሂዱ በቃ። ምንም አያገባችሁም። የታገኛለሽ እንተዋወቃለን። የምርሽ ነው እንደዚህ ነው? አዎ እንዴ ስራ ነው አገናኘን። እሺ ለማንኛውም እኔ ካንቺ ጋር ንግግር የለኝም። አንቺም አጥፍተሻል። ካሁን በፊት ባለመናገርሽ ቤተሰቦችን አፈላልጌ ለቤተሰቦችሽ ነው የምነግራቸው። ማሚ አረ ማሚ በማርያም እንደ እየቀለድን ነው። አልፈልግም በቃ እኔ በጣም ያናደዳችሁ። በቃ ማሚ ይቅርታ። አረ ማሚ ሌላ ነገር አታደርጉም እንዴ? እንደዚህ በይ በቃ አልፈልግም ማሚ በማርያም ያበላሻችሁ። በቃ ማሚ ካሜራ አለ እዛ ጋር እዛው ይሄ ደግሞ ምንድነው? እንደዛ አይነት ነገር በቃ ቻይራስ ማሚ በቃ ቤተሰቦቻችን ማሚ እንግዲህ በጣም ነው የተናደደችው። እንመለሳለን። ፍራንካችን